ቢስሚላሂ ራህማን ራሂም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድሞቼ እና እህቶቼ ከአሁን በፊት አላህ ሱብሓነሁ ወተዓላ ጀለ ጀላሉሁ 7 ቁጥር እንደሚወድ ተነጋግረን ሳልፈናል። እስቲ ዛሬ ደግሞ ሱብሓነሁ የሚል ቃል እናያታለን። ሱብሓነሁ የሚል ቃል እንደ ጠቅላላ ቁርአን 14 ቦታ ብቻ ነው አላህ የተናገረው። ሁለተኛ ደግሞ ተዓላ የሚል ቃል ደግሞ እንደ ጠቅላላ ቁርአን ብናየው 14 ቦታ ብቻ ነው። ያው እንደሚታወቀው ሱብሓነሁ ማለት ከአላህ የማይጠበቅ እሱ ምስት አለው እሱ ልጅ አለው የሚል ነው። አላህን የምታጠራ ቃል ማለት ነው። ስለዚህ 14 ቁጥር ማለት 7 ሲባዛ በሁለት ማለት ነው። ሱብሓነሁ 14 ጊዜ ነው የመጣችው። 14 ቁጥር ማለት 7 ሲባዛ በሁለት። ተዓላ ደግሞ 14 ጊዜ 14 ቦታ ላይ ነው የመጣችው። 14 ቁጥር ማለት 7 ሲባዛ በሁለት ማለት ነው። ስለዚህ አሁን 14 ሲደመር 14 ይሆናል 28። 28 ቁጥር ማለት 28ቱ የአረብኛ ፊደላት መሆኑን ያሳያል። ይገርማቸዋል። ይህ ፊደል የአረብኛ ፊደል ምድራዊ ፊደል አይደለም በነገራችን ላይ እና ሰማያዊ ፊደል ነው። መለኮታዊ ፊደል ነው። እንደ ሌላ ቋንቋ ካየ ነው ፊደላቸው በየጊዜ እየተሻሻለ ምን እያለ እዚህ ደርሷል። ግን የአረብኛ ፊደል መለኮታዊ ፊደል መሆኑን ያሳያል ማለት ነው። ስለዚህ 28 ቁጥር ማለት 7 ሲባዛ በ4 መሆኑን ያሳየናል። አላህ ተምረው ከሚያስተምሩን ያርገን። ወልሐምዱሊላሂ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።